ሰላም እንዴት ናችሁ? በዚህ ቪዲዮ ኦፖ ኤ37 ስልክ እጄ ላይ አለ እና ይህ ስልክ ፓስወርዱ ተረስቶ ነው። ስለዚህ እንዴት በሚራክል ቴንደር ፓስወርዱን ሪድ እንደምናደርግ አሳያችኋለሁ። በመጀመሪያ ዊንዶ ዲፌንደር ወይም ዊንዶ ሴኩሪቲ ኦፍ እናደርጋለን። ከዛ በኋላ ሚራክል ቦክስ ወይም ሚራክል ቴንደር እንከፍታለን ማለት ነው። እሺ ሚራክል ቴንደር ከፍተናል እና ደግሞ ዲቫይስ ማናጀርም ያስፈልገናል። ምክንያቱም ኢዲኤል ስለምንሰራ ፖርቱ መገናኘቱን ቼክ ማድረግ አለብን። ስለዚህ ዲቫይስ ማናጀርም እንከፍታለን ማለት ነው። ከዛ በኋላ ኳልከም የሚለው ቦታ ላይ እንሄዳለን። ከዛ ብራንዱ ዩኒቨርሳል እንዳለ ይሁን፣ ሞዴሉም እንዳለ ዩኒቨርሳል፣ ካልከም ሜትድ የሚለው እንዳለ እሱን አንነካም። ከዛ በኋላ ሪድ ወይም ፎርማት ፍላሽ የሚል አለ። እሱ ላይ ከገባን በኋላ ከታች እንደምታዩት ሪድ ፓተርን የሚል አለ። እሱ ላይ ሰሌክት እናደርጋለን ማለት ነው። በመጀመሪያ ያው ስልኩን ፓወር ኦፍ ማድረግ አለብን። ኢዲኤል ስለምንሰራ ስልኩን መጀመሪያ ፓወር ኦፍ ግዴታ ነው። ከዛ በኋላ ቮሊዩም ፕላስ እና ማይነስን ይዘን ስልኩን እንሰካዋለን። ፕላስ እና ማይነስን አንድ ላይ ይዘን ስልኩን እንሰካለን። ስታርት ምናምን ሳንል ነው፣ ቀጥታ መጀመሪያ እንሰካለን። እሺ ስልኩ ተገናኝቶልናል። ስለዚህ ዲቫይስ ማናጀር ላይ እንሂድና ስልኩ መገናኘቱን ፖርት የሚለው ስር ቼክ እናደርጋለን ማለት ነው። እንደምታዩት ካልከም ተገናኝቶልናል ማለት ነው በኢዲኤል ሞድ። ስለዚህ ፖርት የሚለውን ሰሌክት ስናደርግ እንደምታዩት አንድ ኢዲኤል የተገናኘ ስልክ አለ። ስለዚህ ስታርት በተን የሚለውን እንጫናለን ማለት ነው። እሺ ደን ብሎናል። ስለዚህ አሁን እያነበበልን ነው። አንብቦ እስኪጨርስ የተወሰነ ሊቆይ ይችላል። ያው መጠበቅ ነው። እሺ እንደምታዩት በትክክል አንብቦልናል ማለት ነው። ፓተርኑን እንደምታዩት አንብቦልናል። ስለዚህ ፓተርን አቀማመጡ 1 2 3 4 5 6 7 8 እና 9 ነው። ስለዚህ እዚህ ጋር ደግሞ የሚያመጣልን ቁጥር ነው። እነዛን ቁጥሮች በማገናኘት ፓተርኑን እንከፍታለን ማለት ነው። እሺ ስልኩን ኬብል እንነቅልና እንከፍተዋለን። ጀስት ኢዲኤል ስለሆነ ኬብል ነቅለን በፓወር መክፈት እንችላለን።